በማቴዎስ ወንጌል ምዕራፍ 17 ላይ የተጻፈ አንድ ታሪክ ልንገራችሁና አበቃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ወጣ። ታውቃላችሁ አይደል? ይዟቸው ወጣና በዚያ ተራራ ፊቱ ተለወጠ። እንደምታውቁት በደብረ ታቦር ክብሩን ገለጠ። ስንት ሐዋርያት ነው ይዞ የወጣው? 3 ሐዋርያት። እንደው ደስ ብሏቸው እነዚህ 3 ሐዋርያት ጌታ ሆይ በዚህ መሆን ለኛ መልካም ነው፣ እዚህ ካልኖርን ሁሉ አለ ጴጥሮስ። ይህ ሲደረግ ክርስቶስ ስንት ሐዋርያት ይዞ ነው የወጣው? ሐዋርያት አጠቃላይ ስንት ናቸው? ስንት ይቀራሉ? 9 ሐዋርያት። ይገርማቸዋል። ብዙ ጊዜ እኛ ደብረ ታቦርን ስንተርክ 9 ሐዋርያት ምን እያደረጉ እንደነበር ግን አንተርክ። እዛ ብርሃን እየበራ ደስ ሲላቸው 9 ሐዋርያት ችግር ውስጥ ነበሩ። በጣም ከፍተኛ ችግር ውስጥ ነበሩ። ምንድነው ችግራቸው? 9 ሆነው አንድ ሰውዬ ልጁ በጋኔን ተይዞበት እርኩስ መንፈስ ያለበት ልጅ ያለው ሰው ልጁን ይዞ መጥቶ እባካችሁ ፈውሱልኝ አላቸው ለ9 ሐዋርያት። የሚገርማችሁ ይህንን ጋኔን 9 ሐዋርያት በዚህ ቢሉት በዚያ ቢሉት ውጣ ቢሉት ምን ቢሉት አልወጣም አለ። ስንት ሆነው እምቢ አላቸው? 9 ሆነው። ውርደት አሱ ደግሞ ጋኔኑ እንዴት አይነት ክፉ! መቼስ ጥሩ ጋኔን የለም፣ ግን ይሄ ጋኔን ደግሞ በጣም ክፉ ነው። ምንድነው ክፋቱ ካላችሁ አይሰማም፣ አይናገርም። ምን አይልም? አይሰማም። የት ነው ያስከው ስትለው አይሰማም። ማነ ተናገር ስትለው አይናገር። ደንቆሮና ዲዳ የሆነ ጋኔን ለ9 ወዲህ ቢሉት ወዲያ ቢሉት እምቢ አለ። አሁን ይገርማቸዋል። 9 ሐዋርያት ሽምቅቅ ብለው ተዋርደው ቆመዋል። እና ህዝቡ በቃ መታዘብ ጀመረ። ጸሐፍት ፈሪሳውያን ደግሞ ደስ አላቸው። ድሮም ጋኔን ማውጣታቸው ነበር ትንሽ ያስከበራቸው ሐዋርያቱ። እምቢ ሲል መሳቅ ያረጓቸው። 9 ሐዋርያት ተሸማቀቁ። ይሄ ሲሆን ጴጥሮስ፣ ዮሐንስና ያዕቆብ ከጌታ ጋር ደብረ ታቦር ላይ ናቸው። ጴጥሮስ ምን ይላል? ጌታ ሆይ በዚህ መሆን ለኛ መልካም ነው። እዛ ወንድሞች ይጨነቃሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንዳንደኛ ሲመቸን እኮ የሌላው ችግር አይታየም። አሁን ጌታ 3ቱን ሐዋርያት ይዞ ወረደ። ይህ ሰውዬ ሲወርድ ልጁ ይዞ ይህ ሰውዬ ቀረበ ወደ ክርስቶስ። ጌታ ሆይ አለው፣ ልጄን እርኩስ መንፈስ ይዞታል። ከልጅነቱ ጀምሮ አብሮት ያደገ ጋኔን አለበት። ማታ ማታ ጨረቃ ስትወጣ በጨረቃ እያነሳ ይጥለዋል። ማታ ማታ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ራሱ እንዲጎዳ ማለት ነው። እሳት ውስጥ ይጥለዋል፣ ውሃ ውስጥ ይጥለዋል። ካደገ ጀምሮ ከልጅነቱ አለቀቀው። ጋኔን ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኝ። ምን ቢልህስ አይሰማም። አሁን ክርስቶስ ቢቻልህስ ይባላል። ለምን መሰላችሁ? ደቀ መዛሙርቱ ስላቃታቸው ያው መምህራቸውም የነሱ ቢጤ ነው ብሎ። አሁን ክርስቶስን ያስናቅነው እኮ እኛ ተማሪዎች እኮ ምእመናን፣ እኛ ስላቃተን እሱ የሚያቅተው እንዳይመስላል። ቢቻልህስ ልጄን ፈውስልኝ አለው። ጌታ ምን አለ? ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለው። ይህን ጊዜ ይህ ሰው ምን አለ? አምናለሁ፣ አለማመኔን እርዳው። እስኪ በሉ ከኔ ጋር አምናለሁ፣ አለማመኔን እርዳው። ከባድ ነው። ይሄ ሰውዬ እንዴት አይነት ጸሎት ጸለየ! አምናለሁ፣ አለማመኔን እርዳው። ልታድን ትችላለህ ብዬ አምናለሁ፣ ግን ደግሞ እምነቴ ብቁ አይደለም፣ ሙሉ አይደለም። አለማመኔን እርዳው አለ። ይህን ጊዜ ጌታ አምጣው ልጁን አለው። ይህንን አብሮ አደግ ጋኔን ሌሊት አንዴ ወደ እሳት አንዴ ወደ ውሃ የሚጥለው ከዚህ ልጅ አልላቀቅ ያለውን ጋኔን አምጣው አለው። አመጣለት። ውጣ አለው። ያ ጋኔን ወዲያውን ወጣ፣ ልጁም ጤነኛ ሆነ ይላል። እግዚአብሔር የተመሰገነ ይሁን። አሁን ለምንድነው ይህ ጋኔን ያልወጣው የሚለው ህዝቡ ልክ ጋኔሉ ሲወጣ ያው መቼስ እስኪወጣ ነበር ሲጠብቁ የነበሩት፣ ወደ ቤታቸው ሄዱ። 9 ሐዋርያት ግን ወደ ክርስቶስ ቀረቡ ይላል። እነዛ ለ9 ብለው እምቢ ያላቸው አሉ አይደል? መጡ ወደ ጌታ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው አሉት።
ሰው ፊት ተዋረዱ ሐዋርያት። ለምን እንዲሆንን ጌታ ሆይ ልናወጣ ያልቻልነው ለምንድን ነው? የሚያገለግል ሰው ከክርስቶስ ጋር ለብቻው የሚነጋገርበት ሰዓት ያስፈልገዋል። ለምን አቃተኝ ጌታ ሆይ? ሰብኬ መመለስ፣ አጥምቄ መፈወስ ለምን አቃተኝ? ፍሬ ማፍራት ለምን አቃተኝ? ለብቻዬ መጠየቅ አለብኝ። ክርስቶስን ጠየቁት ሐዋርያት። ስለ እምነታችሁ ማነስ ነው አለ። ስለ እምናችሁ ማነስ። እዚህ ላይ በእውነት በጣም የሚገርም ነገር ልንገራችሁ። ሕዝቡን ልክ ጋኔሉ እንዳልወጣ ሲያውቅ ክርስቶስ ዞረና ሕዝቡን ምን አለ? የማታምን ትውልድ ሆይ እስከ መቼ ድረስ ከእናንተ ጋር እኖራለሁ? ምንም ማትል ትውልድ ብሎ ሕዝቡን ገሰጸና ነው ጋኔኑን ያወጣው። አሁን ደግሞ ሐዋርያቱ ሲመጡ ለምን ልናወጣ አልቻልንም ሲሉት ስለ እምነታችሁ ማነስ ነው አለ። የዚህ ልጅ ጋኔል ያልወጣው በማን እምነት መጉደል ነው? በሕዝቡ ነው ወይስ በሐዋርያቱ? በሁለቱም ነው። ሐዋርያቱም እምነት ስላነሳቸው ማውጣት አልቻሉ። ሁለተኛ ሕዝቡም እምነት ስለጎደለው ነው። ጋኔን የማይወጣው በሶስት ምክንያት ነው አለ ክርስቶስ። አንደኛው ተጠማቂው ታማሚው ሰውዬ እምነት ሲጎለው፣ ሁለተኛው አጥማቂው እምነት ሲጎለው፣ ሶስተኛው እግዚአብሔር ይሁን ካለ ይቆይ ይፈተን ትንሽ ካለ። ግን በጣም የሚገርመው ክርስቶስ ሊያወጡት አልቻሉም ደቀ መዛሙርት ብሎ ሰውየው ሲነግረው አይረቡም እኮ እኔ እኮ ስልጣን ሰጥቻቸው ነበር ግን ያው አዋረዱኝ አላለም። ደቀ መዛሙርቱን አልተሳደበም፣ አልወቀሰም። ስለ እምነታቸው ማነስ እኮ ነው ያላወጡት፣ እምነት የላቸው አላለም። ክርስቶስ ካህኑን ሕዝቡ ፊት አያዋርድ፣ አገልጋዩን አያዋርድ። አሁን እኛ ምን ዛሬ ምን ካህን አለ ምን አባት አለ ሲባል ደስ ይለናል። ክርስቶስ ግን እንደዚህ አላለም። እምነት ስለሌላቸው ነው አላለም። ለብቻቸው እምነት ስለሌላቸው ነው አላቸው። የወቀሰው ማንን ነው? ሕዝቡን ነው። ምን ካህን አለ ካልከኝ ምን ምእመን አለ ነው መልሱ። ምን አባት አለ ካልከኝ ምን ልጅ አለ ነው ክርስቶስ መልሱ። አባቶች የሉንም ካልክ እኔም ልጅ አይደለሁም ብለህ ራስን መጠየቅ አለ። ዛሬ አባት የለም እረኛ የለም ካልክ አንተ በግ ነህ ወይ? ክርስቶስ እንዲህ ነው አነጋገሩ። ስለዚህ ሕዝቡን የማታምን ትውልድ ብሎ ለብቻ ገሰጸው፣ ደቀ መዛሙርቱን ለብቻቸው ገሰጻቸው። ከዛ ጋኔኑን አስወጣ። ያላወጣችሁት በእምነት ጉድለት ነው አለና መጨረሻ ላይ ምን አለ? ነገር ግን ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ምን መሰላችሁ ምእመናን? ጾም ብቻ የሚያስወጣው ጋኔን አለ። አሁን እኛ እዚህ ያለነው ሰዎች ይህን ትምህርት የምትሰሙ ከልጅነት ጀምሮ አልወጣ ያለ ጋኔን የለብንም ወይ ነው? ከልጅነት ጀምሮ የያዘን ጋኔን ምንድን ነው? ማታ ማታ በጨረቃ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ምእመናን አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም? ወጣቶች የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት አንዴ ወደ መዝሙር አንዴ ወደ ዘፈን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ።